ለማንኛውም ያስፈታው እውነቱን እንድትነግረኝ ስለምፈልግ አባቤ አትዘን በቃ እኔ ሁሉ ነገር ነግራለሁ አንተ ልጅ ምንድነው የምትነግረው እንዴ ነው የኔ ቆንጆ አዎ ምን ቆንጆ አይደለሽም እንዴ ለሱ ሳይሆን እንደዚህ ካልሽኝ በጣም ረጅም ጊዜ ነው ብዬ ነው ልክ ነሽ ሳስበው ግን በዚህ ሁኔታ የትም መድረስ አንችልም ከአንድ ልጅ ጋር ሆድና ጀርባ ሆኖ መኖሩም የብደት ያህል ነው ነስታው ሳሚ ሶሲሙች አንቺን ከምጎዳ ራሴን ሺ ጊዜ ጎዳ አውጣው እኔ ማዝማማበት ነው አንቺን ከምጎዳ ፈጣሪን ብከዳ ይቀለኛል ይያለ የሚያጭበረብር ሰት ሰው ባለበት ሀገር ላይ ይሄን ማመን ለኔ ወትሮም እዚህ ቢዝነስ ውስጥ ደስ ይያለኝ አይደለም የገባሁት ያመንኩት አስናቀን ሳይሆን አንተን ነበር አሁንም የማምነው አንተን ነው አንቺ ማትፈልጊው ከሆነ ለፖሊስ አስጪ ሰጣው ምን ያስቸኩልሃል ሻይ እየጠጣን እናውራ ምን አለብሽ ነገርኩሽ የታለች እንደምን ብለሽ በዘዴን እስከመጣ ቆይልኝ አላልኩሽም አልቻልኩም ምንም ነገር ሳናገረኝ የተጣደፈ ነው ሄደው ውሻ ልጅ አስለቅሶሻል ሲዲውን አሳይሽ አየሁት ይሻላል አላሳይም አልከፍትልህም ምንድነው እሱ ምንድነው ማሉ ከሰው ምትደብቂው የሰራሽው ኖር ነገር አለ እንዴ አንተ ደግሞ አንዳንድ ጊዜ የምትናገረው አታውቅም በርግ ነው ማውቀው ታዲያ ምንድነው እሱ ካወቅ ነው ሰርተሻል የምትለኝ ከኔ የሚቀርብ ሚስጥረኛ አለሽ ከኔ የሚቀርብ ወዳጅ አለሽ ታዲያ ላሳይም ስትይኝ ለምንድነው እንደዛ ማለልሽ አርጊው ነው አላሳይም ብለሽ የምትደብቂኝ አባቴ ግራ ገብቶኝ ነው የማን የዚህ የውሻ ልጅ ስልክ ቁጥር ስጪኝና ምላሱን በጥቻ አንገቱ ላይ ነው ማንጠለጥለትን ያስራቀ አይሆንም አባስናቅ እንደገና ሌላ ወንጀል አይሆንም አልሰጠህም እንግዲህ ሁሉንም ነገር መስፍኔ ማወቅ አለበት አስናቀ ምንድነው ማለት ምንድነው ደህና ካባ ደህና ያለው ትሮሽ ቤት ማስተካከል ያሹ የሚመጣ እንግዳ አለ ወይስ የምን እንግዳ እንጃ ምናልባትም ፍሬዘር የሚልካቸው ሽማግሌዎች ይመጣሉ ብዬ ነው
ፍሬዘር ለጊዜው ምንም አይነት ሽማግሌ ለመላክ ሐሳብ የለው እኔ ምለው እኔ መናደር ሲገባኝ የተገላቢጦሽ እየተናደርሽ ነው ልበል እኔ አልተናደድኩም አባ እኔ ግን ተናድጃለሁ ከዛም በላይ ታይ ያልኩሽ በስልጣንሽ ፍሬዘርን አገባለሁ ብለሽ በመወሰንሽ በጣም አዘኛለሁ እንዴ አባ ቆይ ማርቲ እኔ ለስንት ነገር ስመኝሽ ልጄ እሷ ብቻ ነች ብዬ ስመካብሽ እንዴት እንዲያርገሽ ታሳፍርኛለሽ አባዬ ለምንድነው እንደዚህ የምትለኝ እልሻለሁ ፍሬዘርን በጣም ወደዋለሁ ላገባው ወሰንኩትም ከዚህ ውጭ ምንም አማራጭ ስለሌለኝ ነው አማራጭ ማለሽ እንዴት አማራጭ የለሽም ጃምቦን የመሰለ ጨዋ እግርሽ ላይ ተደፍቶ ሲማጸንሽ አማራጭ የለኝም ማለት ምን ማለት ነው ጃምቦ የኔ ምርጫ አይደለም ያንተ ነው ያንተ ሐሳብ ጃምቦን አግብቼ እንድኖር ነው አይደለም ያስገደድከኝም ያለው መቼም ቢሆን ሐሳቤን አልለውጥ ጃምቦን አግብቼ ከምኖር ሞቴን መርጥ አንቺ ልጅ በስመ አብ ወወልድ ወመንፈስ ቅዱስ ወይ እሺ እንዴት ብዬ ምን ብዬ አንተስ ጸባውን ያወቅ እንዴት እንደዚህ ትላለህ ማለት ያለፈው ጊዜ ሚስጥር ደበቃችሁኝ ብሎ ስንት የሆነ ነገር እንዳለ ትዝይልሻል አይደለም እንዴ እሱ ያወቅኩኝ እንደገና ደግሞ አሁን እንዴ መሰለ አደጋ ላይ ተቀምጠሽ ጣልቃ ትግቡ እንደዚህ ምን ማለት ነው ነው ጣልቃ ማልገባው እንዴት ምን አርግ ነው ቆይ የምትይኝ እሱም መስማት የለበትም አንተም ጣልቃ ትገባ ቆይ ነው ምዶ ይሄን መሰለች ምክር ውስጥ ገብተሽ ዘመድም ወዳጅም ሳያቅ እንዱ ብቻዬን ተጨንቄ ሞታለሁ ነው የምትይኝ እኔ እንደሱ አላልኩም አሁን ግን የማንንም ሰው ጣልቃ ገብነት ሳያስፈልገኝ በራሴ መንገድ እጨርሰዋለሁ ነው ያልኩት ቆይ አንድ ጊዜ የሰውዬ ይወደኛል ወድሻለሁ ብሎኛል ምን ነበር እንዴ አይነት ነገር ነግረሽኛል አዎ ነግሬያለሁ እና በራሴ መንገድ ጨርሰዋለሁ ምን አብረሽ ልትወጪ ነው እንዴ እንደዚህ ማላስበው እንዴት ነው ነገሩ እንዴ ወይ ጉልበት ኖሮሽ በጉልበትሽ ታቆሚያለሽ አይደል ታዲያ ይሄንን አይነት ነገር ካገኘና ከያዘ በኋላ የፈለገውን ነገር አድርጊስ ልታደርጋለሽ ምን ልታደርጊ ነበር አላውቅም የሆነ መንገድ አስባለሁ ግን የፈለገ ነገር ቢመጣ አንታልከው ነገር ማድረግ አይመስለኝም አላደርገው ይሄ ሰውዬ አደገኛ ሰው ነው ቀላል ሰው አይደለም በቀላሉ እጁን የሚሰጥ አይደለም እኔ የኔ ቋንቋ ነው የሚገባው አልኩሽ ፍቀጅልኝና እኔ በራሴ ቋንቋ ላናግረው አይሆንም ማልኩ አስናቀ ማሩ አታጨነቀኝ እንግዲህ አስናቀ አታጨነቀኝ ነገርኩ እንግዲህ በራሴ መንገድ የሆነ ነገር አስባለሁ አልኩ እንዴ ይኸው መጀመሪያውንም ለአንተ የነገርኩ አደጋ ቢያጋጥም ሊያደርስብኝ ብቻ መጀመሪያ አደጋ ሊያደርስብኝ ከሆነ እንድትረዳኝ ነው እንጂ በጉልበት መጠቀሙ ደግሞ የራስ እልህ ውስጥ ያስገባው እንደገና ነገሩን ያባብሰዋል ስለዚህ ለታውልኝ አልኩ ተውልሻለሁ ማሩ ተውልሻለሁ ግን ምንም ነገር ከማድረግሽ በፊት ምንም ነገር ለማድረግ እንኳን ከማሰብሽ በፊት ለኔ እንድትነግሪኝ ለዚህ ቃል ግቢልኝ ቃል ገባለሁ ይሄ ተራ ነገር ቀልድ ነገር አይደለም ማለት ሁላችንም ለነዚህ ውስጥ ያለንበት ስለዚህ ተራ ቃልሽ መተባል አልችልም ከምር ቃልሽ ሲችል የምር በመወደው ልጅ ልታስመለኝ ነው እሺ ይሁንልህ ባርችዬ ይሙት ከምሬ ነው ቃል የገባውልህ የፈለገው ነገር ቢሆን እንዴት እንደዚህ አይነት አስቀያሚ ነገር ትናገሪያለሽ ልጄ ምን ላድርግ አባ መረረኛ እምወደው አባት ያለ ፍላጎቴ ማልፈልገውን ማልወደውን ሰው አንስቶ ሲድረኝ ከዚህ በላይ ምን ሞት አለ እኔ እኮ ላንቺ ብዬ ነው ለኔ ብለህ አይደለም ማርታ ለኔ ብለህ አይደለም ለኔ ብለህ ቢሆንማ ከፍላጎቴ ውጪ ሳይሆን እኔም ወደውን የፈቀድኩ
የፈለኩትን ሰው ወደ ትፈቅድልኝ ነበር። ይሄ በጣም ይጨንቃል ልጅ። እኔ ከንቱ ሰው ነኝ። ከንቱ አይደለህም አባ፣ ከንቱ አይደለህም። አትሸንግኝ። ከንቱ ነኝ። ወንድምሽም ተስፋ ቢስ ሆኖ ይኸው የወጣት ተጧሪ ሆኗል። ጭንቀት አንቺ ደልቶሽ እንድትኖሪ ብቻ አይደለም። እኔን በሽታ ጥሎኝ በወርቅ ፈጥነሽ ደርሰሽ አለሁልህ እንድትይኝ፣ ወንድምሽም አንቺ አንድ ትልቅ ቦታ እንድትወድቂና ወደፊትም ተስፋ እንዲኖረው አስቤ ነበር። ሳላስብ የቀረው ይመስልሃል አባ? ብታስቢውማ ኖሮ ጃምቦን ትተሽ ሌላ ላግባ ባላልሽ ነበር። ችግራችንን መፍታት ያለብን እኛ ራሳችን እንጂ በጋብቻ የምንዛመደው ሰው አይደለም። ጃምቦ ዛሬ ጥሩ ሰው መስሎ የሚታይ የራሱን ፍላጎት እስኪያሳካ ድረስ ነው። እኔም የማልፈልገውን ሰው አግብቼ እድሜ ልኬን እየተሰቃየሁ እየኖርኩ አንተም ያሰብከው ሳይሳካልህ እየተጸጸትክ እንድትኖር ትፈልጋለህ? ቆይሽ ምንድነው ያሰብሽው? ለምን ምንም ያሰብኩት ነገር የለም። ይሄው አየሽ፣ ለዚህ ነው የልጅ ጨዋታ ነው ያልሽው ብዬ የሰጋሁት። የልጅ ጨዋታ አይደለም አባ። የሰው እጅ እንደማየት ክፉ በሽታ የለም። ራሳችን ከሰራን እኛ ጠንክረን ከሰራን እንኳን ለኛ ለሰው የማንተርፍበት ምክንያት የለም። ጥሩ ወንድምሽም ይሄን ምክንያት አድርጎ ፊቱን አዙሮብኛል። እህትሽም ጋብቻውን ካልፈቀድክ ዳግም አይኔን አታይም ብላ ባለፈው ልጠይቃት ሲሄድ መልሳኛለች። ከእንግዲህ ይሁን ከማለት ውጪ ምን ምርጫ አለኝ ብለሽ ነው? ይሁን ከማለት ውጪ እና ፍሬዘርን እንዳገባ ፈቀድክልኝ ማለት ነው? አዎ ፈቅጄልሻለሁ። አመሰግናለሁ። ከትልቅ ጭንቀት ነው የገላገልክኝ ነበር። ታዲያ ምን ሆነሽ ነው የምታለቅሽው? ምንም አልሆንኩም አባ፣ እመነኝ አባ። ቀን ከሌሊት ሰርቼ ችግራችንን እኔ ራሴ ወጣለሁ። እሺ በቃ አታልቅሽ። በቃ ይቅር በለኝ አምላኬ። የልጄን ነፍስ ያተረፍኩ መስሎ አንተን አስቀየምኩ። እባክህ ተለመነኝ፣ እባክህን ይቅር በለኝ። አንድ ልጅን ያለ ኃጢአቱ አሳልፎ ለመስጠት የሚበረታ አንጀት አጥቼ እንጂ ያንተን ቃል የምጋፋ ድንጋይ ሆኜ አይደለም። አንተ ግን ሁሉን የምታውቅ አምላክ ነህ። ከሰው ብሰወርም ካንተ ግን መደበቅ አልችልም። እባክህን አምላኬ የኔን ደካማነት አውቀህ በስውር እንዳየኝ በስውር ይቅር በለኝ። ትግስቴን በጣም እያስጨረስከኝ ነው አቶ ሞገስ። ምን አድርገህ እንደመጣህ ተናገር። እጄ እኮ በደም ተጨማልቋል። አንገባ አሁን ምንድነው እሱ ማረገው? ከነኮ ሰውየው ሲዲውን ለፖሊስ እንጂ ለሱ ሰጠዋለሁ አላለም። የፈለገ ነገር ይሁን መስፍን ልትጋለጭ ስትይ ነው የነገርሽኝ ብሎ ቢያዝንብኝ እውነቱን ነገር የሚመጣብኝን በጸጋ አቀበላለሁ እንጂ ገላዬን ሳላቆሽሽ።
ማሚ ምን ልሰራ መጣሲ? ኧረ ረጋ በይ እንዴ! እዚህ መሆኔን ማን ነገረ? የሰማኸው ነገር አለ? ኧረ እኔ ምንም ነገር አልሰማሁም ማሚ። መዲ ሃይ መብራት ይባላለሁ። የኔን ስም እንግዲህ ቀድመሽ አውቀሻል። ፈልገሽኝ ነበር? አዎ አንቺን ፈልጌ ነው ከክፍለ ሀገር ድረስ የመጣሁት። ምን ነው በሰላም? ትንሽ ከበድ ያለ ጉዳይ ነው ይዤ የመጣሁት። ቁጭ ብለን መነጋገር እንችላለን? ውይ በጣም ይቅርታ የኔ እናት። እናቴ እየጠበቀችኝ ነው፣ ቤት መግባት አለብኝ። ግድ የለም ትንሽ ደቂቃ ስጪኝ። በመቆየትሽ የምታጭው ነገር አይኖርም። ትንሽ ማወቅ ያለብሽ ጉዳይ ስላለ ነው። ነገ ምናምን ማድረግ አንችልም? ግድ የለሽም ትንሽ ብናወራ። በጣም ግራ ያጋባሽ ነው። አትፍረድብኝ ባርቺ። ሁሉም ነገር ከአቅሜ በላይ ሆኖብኝ ነው ግራ ገብቶኝ ግራ ያጋባው። ቆይ ምንድነው ከአቅምሽ በላይ ነው? ያን ጉዳይ ለመስፍኔ የቱ ያን የታምራትን ሬሳ አታቋርጠኝ እስቲ። ለመስፍኔ ያለ መንገር ምን ያህል ሲያሰቃየኝ እንደኖረ ታውቃለህ። ቢሆንም ግን አንተ ችግር ላይ እንዳትወድቅብኝ ብዬ ችየው ኖሬ ነበር። ለልጅሽ የከፈልሽው መስዋዕትነት ነው ማለት ነው? አይደለም ባርች። ለመስፍኔም ሆነ ለፖሊሶቹ መንገር ነበረብኝ። የሚያሳዝነው ግን እሱ ብቻ አይደለም። ኃጢአቴ ከባድ ከመሆኑ በላይ ስቃይ በላዩ መጨመሩ ነው። ለዚህ ሁሉ ስቃይ በቃሽ ነው። ደስ አትበል ባርች። ራስህን እንድትወቅስብኝ አልፈልግም። ሁሉም ነገር የኔ ጥፋት ነው። አዎ ችግሩ ሁሉ የራስሽ አድርገሽ ልታጽናኛት ሞክሪ። ሁሌ ከችግር ሌላ አንድ ቀን እንኳን አጽናንቼሽ የማላቅ ጦሰኛ ነው። ግን እንደሱ አትበል አልኩ። መከራዬን ስቃዬን ታበዛዋለህ። አሁን ያለኝ ብቸኛ አማራጭ ሁሉንም ነገር ለመስፍኔ መንገርና እጄን ለፖሊስ መስጠት ብቻ ነው። ምንድነው እንደሱ የምታወሪው? ማን ያ ሁሉ ጭንቀትና ጊዜ ካለፈ በኋላ እኔ ያለ መግደል ከተረጋገጠ በኋላ እናገር ነው የምትይው? እኔ ባላደርገው መሆኑ አይቀርም ባርች። ማሚ በፍጹም ይሄ ነገር አባብ መስማት የለበትም። ቆይ አንተ ራስህ ካልነገርከው እያልክ ስትሞግተኝ አልነበረም? አዎ ቢሆንም ግን ጥፋቱ ሁሉ የኔ እንደሆነ አድርጌ ልንገረው እንጂ ያልኩት ያንቺ እጅ እንዳለበት እንንገረው አላልኩም። ይተሽ መዲ የሆነ ነገር ብትሰማ በፍጹም ካሁን በኋላ ልታመኝ አትችልም። እውነተኛውን ገዳይ ስታውቅ ያኔ ታምናለች። ምንም አድርገሽ ልታሳምኚኝ። እኔ አባቢና አንቺ ምን ችግር ተፈጥሮ ያየሁት አብዳለሁ። አንቺ ስታስቢ አንቺ እስር ቤት ስትማቀቂ ያለው እኔ ደስተኛ መሆን ይመስልሻል? እኔ ምንም አልሆንም። ቅጣቴን ጨርሼ እወጣለሁ። ያኔ ሁሉም ስቃይ ያበቃል። አበቃ ማሚ። አንቺንም መዲን ማጥቼ መኖር አልችልም ካሁን በኋላ። አይ የግድ እናገራለሁ የምትይ ከሆነ ሁሉም ነገር የኔ ጥፋት እንደሆነ ለአባቢ እንደምትነግሪው ቃል ግቢልኝ። እሱን ማድረግ አልችልም ባርች። በዚህ ቃል አልገባልህም። ካሁን በኋላ ግን አታገኝም። የት ነው የምትሄደው ባርች? አንተን እኮ ነው። ተመለስ ብያለሁ ባርች። ነው ማለት ነው እንዲሻለው የምትለኝ? እንዴ እየተማጸንኩት ላይ ረግጠኝ ትሄዳለህ? የምትለውን ያህል የምትወደኝ ከሆነ ና ተመለስ ብያለሁ ባርች። ተመለስ ብያለሁ ባርች። ነግሬያለሁ። አላሳዝን። በእናትህ በፈጠረ አምላክ ልቀቀኝ። በእናትህ አርፈሽ ተቀመጭ። አልቀመጥም።
ይገጠማል ልጅ ካለ በልጅ ልለምን በእናትህ ይሻለው በትክሻለው በእናትህ ይበለኝ ከዚህ ሁሉ ልመና በኋላ እንኳን ተስፋ አልቆርጥም አቶ አስናቀ ከመጣ ይገለኛል አንተ ከዚህ ጉድ አውጣኝና እንደምታደርግ አርገኝ በእናትህ ልለምንህ በእናትህ ሰማሽ ሁለታችንም ካልሞትን በቀር ፈጽሞ ከማናመልጥበት ወጥመድ ውስጥ ገብተናል ማምለጥ ብሎ ነገር አይታሰብ አሜን ብሎ መገዛት ብቻ አቅም አግኝቼ ነፃ ላወጣሽ ቀርቶ እኔም ራሴ ነፃ የሚያወጣኝ የምፈልግ ካንቺ የባስኩ ባሪያ እሺ ጊዜ ባስብና ብመኝ አንድም ቀን ልረዳሽ ከዚህ በኋላ የኔ ጉዳይ ነው ኩራ ተረት ልንገርሽ አንቺ እንዲገባሽ ተረት በአንድ ሀገር አስናቀ አሸብር የሚባል ሰው ይኖር ነበር አሸብር ያጎቴ ስም ነው አባቴ ስሙ ፍታወቅ ነው እኔ አባቴንም ፍትህንም አላውቅም ያሳደገኝ አጎቴ አንበሳ ነበር አንበሳ ጋራ የሚበጥስ ኮንትሮባንዲስት ለሰው ችግር የሚደርስ አራጣ በዳሪ አረ ሁሉ ጊዜ የሚለኝ ነገር አለ ቂም የሚያዝ ገንዘብ የሚያዝ ይለኝ ነበር መንገድ ላይ ቆመውን ልክ እንደሱ አልምረው ድጭው ነው ማልፈው ተረት ነው የምነግርሽ ተረት ተነሽ በእናንተ ቋንቋ ተመችተሽኛል ከዚህ በኋላ ሁለተኛ እኔ ሳላቅ ሰው ማግኘት አይደለም ሰው ማየት አይደለም የገዛ ፊትሽን በመስታወት እንዳታይ ይስታጠፊ አምንሻው ወይስ ሌላ አልጀመረች አምኛለሁ ግን እንዳምን የፈለግሽበት ምክንያት ምንም አልገባኝም ይልሽ እንድታምኚኝ የፈለኩት የመናገርሽ ከበድ ያለ ነገር ስለሆነ ነው ከበድ ያለ ማለት ውርጃ ፈጽሜ አላውቅም የፈጸመም ዘመድ የለኝም ግን በዚህ ምክንያት የተጎዱ ብዙ ሰዎችን አውቃለሁ ታዲያ እኔ እኮ ውርጃ ልፈጽም አላሰብኩም አውቃለሁ
ይኸውልሽ እናትሽ ጽንስሽን በድብቅ ሊያስወጡት ይፈልጋሉ። ምን? የማ የኔ እናት? አዎ ያንቺ እናት። ይሄ በፍጹም የማይሆን ነገር ነው። እኔም እኮ ይህ እንዳይሆን ነው ሀገር አቋርጬ የመጣሁት። ይኸውልሽ እናትሽ ሰሌ ያለበት ድረስ መጥቶ አናግረውት ነበር። መጀመሪያ እምቢ አለ። በኋላ ላይ ግን ተስማማ። የተስማማው ግን ባንቺ ፍቃድ የሚሆን መስሎት ነበር። መድኃኒቱን ይዞ ሲመጣና እውነቱን ሲያውቅ ግን ከእናትሽ ጋር ተጣልቶ ተመለሰ። መድኃኒቱን ግን እናትሽ ወስደውበታል። ካላመንሽኝ ደውለሽ ልትጠይቂው ትችያለሽ።